ድንበር ከልለው ራሳቸውን በራሳቸው እያስተዳደሩ ካሉ ነገር ግን የሀገርነት ዕውቅና ካልተሰጣቸው ጥቂት የዓለም ሀገራት አንዷ ናት። በመሬት የሚዋሰናት ምንም አይነት ጎረቤት ሀገር የሌላት በውቅያኖስ መሃል የምትገኝ ትንሽዬ ደሴት ነች። በቆዳ ስፋት ከኢትዮጵያ በ30 እጥፍ፣ በህዝብ ብዛት በ5 እጥፍ ታንሳለች። ታዲያ ስፋቷን አይተው ሀገር አለመሆኗን ሰምተው ማንነቷን ግን ቀለል አድርገው እንዳይገምቱ። ትንሽዬ ደሴት ያውም ሀገር ያልሆነች ግዛት ብትሆንም በዓለም ዘመናዊነት ቴክኖሎጂና ፖለቲካ ላይ በምታበረክተው አስተዋጽኦ የረጅም ዓመት የሀገርነት ታሪክ ተጉዘው የማይጨርሱት ሰፊ ግዛት ካላቸው ሀገራት በላይ ዓለም ስለ ደህንነቷ ነጋ ጠባ የሚጨነቅላት ሀገር ናት። ዓለማችን ላይ የመጀመሪያዋ የጌሚንግ ላፕቶፕ ኮምፒውተርን የፈጠረች ሀገር ነች። በቴክኖሎጂው ዓለም እሷን ቀድሞ ጌሚንግ ላፕቶፕ የፈጠረም በጥራት የሚወዳደራትም የለም። እስቲ ንገሩን፣ ለእርሶ ምርጥ የሚባሉ የጌሚንግ ላፕቶፖች እነማን ናቸው? ከዝርዝሮች መሃል ኤሰስ፣ ኤሰር፣ ኤምኤስአይ የሚሉ ስሞች ካሉ ከጭንቅላት ውጤቶቿ የተወሰኑትን እየጠቀሱ ነው ማለት ነው። የዓለማችን 60 ከመቶ ሰሚኮንዳክተር፣ 90 ከመቶ እጅግ የተራቀቁ ማይክሮቺፕሶችን ታመርታለች። እሷ ባትኖር በዚህ ልክ በዘመናዊነታቸው የሚያስገርሙን ከነዳጅ እስከ ኤሌክትሪክ መኪኖች፣ አውሮፕላኖች፣ ስማርት ስልኮች፣ ቲቪ፣ ኮምፒውተር፣ አርቲፊሻል ኢንተለጀንስ ብሎ ነገር አይታሰብም። አለኝ ብለው የሚጠቀሙት ስልክ ምን አይነት ነው? በተን ወይስ ስማርት ስልክ? በተን ካሉ ስክሪኑን፣ ስማርት ካሉም ተችና ስክሪኑን እያመረተች በዘመናዊነታቸው ለምናውቃቸው የስልክ አምራች ድርጅቶች የምታከፋፍለው እሷ ነች። እንደ አፕል፣ ሳምሰንግ፣ ቴስላ እና ቢዋይዲ ያሉ ትልልቅ የቴክኖሎጂ ድርጅቶች ሳይቀሩ ዛሬ ለደረሱበት የሀያልነት ደረጃ መሰረት የሆነች ሀገር ናት። እድሜ ለሷ ይሁንና በቴክኖሎጂ በክተው ዓለም የሚመሩበትን የዘመናዊነት ቅመም እያመረተች ትልክላቸዋለች። በጨርቃ ጨርቅ ውጤት ዓለምን አጥለቅልቃለች። በዘመናዊ መሰረተ ልማት ዝርጋታ እንደ ጥይት በሚንዘገዘጉት ፈጣን ባቡሮቿ፣ እጅግ ፈጣን በሆነው ኢንተርኔቷ ከቀጠናው ሀገራት ከቀዳሚዎቹ ያደርጋታል። በሀብትም ቢሆን የምትቻል አይደለችም። ከዓለማችን ሀብታም ሀገራት በ14ኝነት ደረጃ ላይ ትቀመጣለች። 814 ቢሊዮን ዶላር በላይ ጂዲፒ አላት። የኢትዮጵያን 5 እና 6 እጥፍ ማለት ነው። ልብ ያድርጉ። እቺ ሀብታም ግዛት ዓለምን የምትዘውረው የዚህ ሁሉ የቴክኖሎጂ ፈጠራ ባለቤት ግን በተባበሩት መንግስታት ድርጅት የሀገርነት ዕውቅና አልተቸራትም። ለምን? አስገራሚ ታሪክ አላት። እሱን እንጨዋወታለን። በኢትዮጵያ ምድር ስሟ ከልብስም ከኤሌክትሮኒክስም አልፎ የገበያ መጠሪያ ሆኗል። ታይዋን ተራ ገብተው የሸመቱትን ልብስና ጫማ አይረሱትም መቼስ። ስለ ታይዋን የምንነግሩት ታይዋን ማነች? ዛሬ እንጎበኛታለን። ሀገር አይደለሽም የተባለችውን ታይዋን እየጎበኘን የዘመናዊነቷን ጥግ እናያለን። ታይዋን አሜሪካን በቀኝ ቻይናን በግራ አሰልፋ ጦር ልታማዘዝ መሆኑን ሰምተዋል። ለመሆኑ ከቻይና ጋር ምን አገናኛት? አሜሪካንስ በማያገባት ምን ጥልቅ አደረጋት? ሚስጥሩን በትነን ፊልም የመሰለ ታሪኩን እንጨዋወታለን። ዓለም በተገረመበት ካፌ ገብተን አስቸጋሪውን ምግብ እንሞክራለን። አብራችሁን ቆዩ። ታይዋን በምስራቅ እስያ የምትገኝ ሀገር ናት። 36000 ስኩዌር ኪሎ ሜትር የቆዳ ስፋትና ከ23 ሚሊዮን በላይ ዜጎች ይኖሩባታል። በፓሲፊክ ውቅያኖስ የተከበበች ደሴት ነች። በመዝገብ ስሟ ሪፐብሊክ ኦፍ ቻይና እየተባለች ነው የምትጠራው። ቻይና ግን አይደለችም። እኛ ቻይና ብለን የምንጠራት የ1.4 ቢሊዮን ዜጎች መኖሪያ የሆነችው ሀገር ሙሉ ስሟ ዘ ፒፕል ሪፐብሊክ ኦፍ ቻይና ነው የምትባለው። ለታይዋን ሲሆን ሪፐብሊክ ኦፍ ቻይና ብቻ እንላለን። ፒፕል የሚል ቃል አይኖረውም ማለት ነው። የልዩነት ታሪካቸው ግን ከቃላት ጨዋታም ያልፋል። ታሪካቸውን በደንብ እንረዳ ዘንድ ሪፐብሊክ ኦፍ ቻይናን በታይዋን ዘ ፒፕል ሪፐብሊክ ኦፍ ቻይናን ደግሞ በለመድነው ቻይና እያለን እንቀጥል። በፈረንጆቹ ከ1911 በፊት ቻይና 267 ዓመታትን ባስቆጠረ በወቅቱ ኃያል በነበረው የንጉሳዊ አስተዳደር ስርዓት ትመራለች። የዚህ ንጉሳዊ አስተዳደር የግዛት ድንበር ከቻይና እስከ ሞንጎሊያ፣ ከቲቤት እስከ ታይዋን ይደርሳል። ረጅሙን ታሪክ ስናሳጥረው ይህ ኃያል ንጉሳዊ አስተዳደር በፈረንጆቹ 1911 በውስጥ ተቃውሞ፣ በውጭ ወረራና በመልካም አስተዳደር ችግር ምክንያት ፈረሰ። በ1912 የዘመናዊቷ ቻይና አባት የሚባሉት ዶክተር ሰንያትሲን ዲሞክራሲያዊውን የሪፐብሊክ ኦፍ ቻይናን ፈጠሩ። በዚህ አገዛዝ መሰረት ቻይና ሉዓላዊ ሆና እንደ ሀገር መቀጠል እንድትችል 3 መሰረታዊ ነጥቦችን ማሟላት ነበረባት። የመጀመሪያው ከውጭ ተጽዕኖ ነፃ መሆን ነው። ሁለተኛው ቻይና ወቅቱን የጠበቀ ዲሞክራሲያዊ ምርጫ በማድረግ ህገ መንግስታዊ አስተዳደርን መፍጠር፣ የመጨረሻው መሬትን ለአራሹ በመስጠት የዜጎቹን ህይወት ማሻሻል የሚል ነው። ሐሳቡ ጥሩ ሆኖ ሳለ ማዕከላዊ መንግስት ግን
ይህንን ሐሳቡን ለማስፈጸም የሚያስችለው ጠንካራ ወታደራዊ ኃይል አልነበረውም። በዚህ ምክንያት በንጉሱ ዘመን የተለያዩ የሀገሪቱን ግዛቶች ያስተዳድሩ የነበሩት የጦር መኮንኖች መንግስትን አንታዘዝም አሉ። ይህ በእንዲህ እንዳለ ሐሳባቸውን ማሳካት ያልቻሉት የዘመናዊ ቻይና አባት በ1925 ሕይወታቸው አለፈ። በቦታቸው የጦሩ ጀነራል የነበረው ቺያንግ ኬይሼክ ተተካ። እሱ ወደ ስልጣን ሲመጣ የጦር ሰራዊቱን አጠናክሮ አልታዘዝም ያሉ የጦር መኮንኖችን ይፋለም ጀመር። ብዙዎቹን አስወግዶ ግዛታቸውን ተቆጣጠረ። ቻይና ለመጀመሪያ ጊዜ በታሪኳ በአንድ መንግስት ትተዳደር ጀመር። ይሁንና የመንግስት ጭቆና እየበረታ መጣ። ይህ ደግሞ በሩሲያ ይደገፉ በነበሩት የኮሙኒዝም አቀንቃኞችና በአሜሪካ በሚደገፉት የሪፐብሊክ ኦፍ ቻይና መስራቾች መሃል የእርስ በርስ ጦርነት አስነሳ። በጦርነቱ የአራሹና የድሃው ማህበረሰብ ድጋፍ ያገኙት ኮሚኒስቶች አሸነፉ። የሪፐብሊክ ኦፍ ቻይና መስራቾች በጦርነቱ ከተሸነፉ በኋላ ወደ ታይዋን አፈግፍገው ታይዋንን ተቆጣጠሩ። አሸናፊዎቹ ኮሚኒስቶች ፒፕል ሪፐብሊክ ኦፍ ቻይናን መስርተው ቻይናን ያስተዳድሩ ጀመር። ዛሬ ላይ ቻይና በዋን ቻይና ፖሊሲ መሰረት ታይዋን የግዛት አንድ አካል ነች ትላለች። ታይዋን በበኩሏ በቂ ኢኮኖሚ፣ የራሷ መንግስት፣ ፓስፖርት፣ ወታደራዊ ኃይል፣ የራሷ መገበያያ ገንዘብና አንድ ሀገር ሊያሟላቸው ከሚገቡ የሀገርነት መስፈርቶች በላይ አሟልታ ሀገር አርጉኝ ስትል ትጠይቃለች። ከ12 ትንንሽ ሀገራቶች ያለፈ ግን በተባበሩት መንግስታት ድርጅት አባላት ትሁን የሚል ድምፅ አላገኘችም። ምክንያቱም እንዲህ አይነቱን ድፍረት ፈጽሞ ከቻይና ጋር መቆራረጥ የሚፈልግ ሀገር የለም። በዚህ ምክንያት ኢትዮጵያን ጨምሮ አሜሪካ፣ ዩናይትድ ኪንግደም፣ ሩሲያ፣ የአውሮፓ ሀገራትና ሌሎች 183 የዓለም ሀገራት ለታይዋን የሀገርነት ዕውቅና ከመስጠት ተቆጥበዋል። ለትንሿ ታይዋን ግን ይሄ መች አስጨንቋት? ለወትሮም ህጋዊነቱን ፈልጋው እንጂ ሀገር ተብለው ዕውቅና ያገኙ ብዙ ሀገራትን በሀብትም በእውቀትም ትበልጣቸዋለች። ሀገር ባትሆንም የዓለማችን 14ኛዋ ሀብታም ግዛት ናት። ዓመታዊ ገቢዋ በዓለማችን 21ኛ ደረጃ ላይ ያስቀምጣታል። ከ814 ቢሊዮን ዶላር በላይ ዓመታዊ ገቢ ያላት ሀገር ናት። የአፍሪካ ሁለት ግዙፍ ኢኮኖሚ ያላቸው የሚባሉት ደቡብ አፍሪካና ግብጽ ጂዲፒያቸው በአንድ ቢደመር ታይዋን ላይ አይደርሱም። አሁን ጥያቄው ይሄ ነው። ታይዋን ሀብታም መሆኗ ሳይሆን እንዴት ሀብታም ሆነች የሚለው ተአምር ነው። በቀን አንዴ መብላት ቅንጦት ከሆነበት የድህነት ዘመን ወጥታ ወደ ዓለማችን ሀብታምና ሀያል ሀገርነት ተሸጋግራለች። የሚያስገርመው ደግሞ በቀን አንዴ የምትበላው ምግብ ሊያሳጣት ሲፈታተናት የነበረውን ድህነት ሰባቴ በራሷ ላይ አዙራ ላላይህ ላታይም ብላ አሽቀንጥራ የጣለችው ከ50 ዓመት ባነሰ ጊዜ መሆኑ ነው። ዓለም ሚለው ቢጠፋው የታይዋንን የሀብት ጉዞ ታይዋን ሚራክል እያለ ነው የሚጠራው። ልብ ያድርጉ፣ ታይዋን በፓሲፊክ ውቅያኖስ የተከበበች ደሴት ናት። አሉኝ የምትላቸው ሶስቱ ጎረቤቶቿ ቢያንስ በ110 ኪሎ ሜትር ይርቋታል። የቅርብ ጎረቤቷ ጃፓን ነች። ከታይዋን ጃፓን ለመሄድ 111 ኪሎ ሜትሮችን በውቅያኖሱ ላይ መቅዘፍ ይኖርቦታል። ቻይና በ130 ኪሎ ሜትር፣ ፊሊፒንስ በ190 ኪሎ ሜትር ይርቃሉ። ታዲያ እቺ የተገለለች ሀገር እንዴት ሀብታም ልትሆን ቻለች? መልሱ ግን ቀላል ነው። አስተዋይ መሪ ለነገ የልጆቹ ሕይወት ከሚያስብ ሕዝብ ጋር ተጣምረዋል። ታይዋን ከሁለተኛው የዓለም ጦርነት በኋላ እስከ 1950ዎቹ ድረስ ሀቢሏቸው ሁንም አይደግሙ ትምህርት በዞረበት ደርሰው የማያውቁ ገበሬዎችና በምጽዋት የሚተዳደሩ ዜጎች የሚኖሩባት መሬት ነበረች። ከቻይና ተሸንፎ የቀረችውን ኃይል ጠቅልሎ ታይዋን የገባው የሪፐብሊክ ኦፍ ቻይና ፖለቲከኞች ግን ታይዋንን ቀይረው ሀብታምና ሀያል ሀገር ለማድረግ ተስማሙ። ገበሬውን እየደገፉ ለምጽዋተኛው የሚያርሰውን መሬት እየሰጡ መሬት ጾሙን ማደር የለበትም መሬት ለአራሹ ብለው ጀመሩ። የሐሳባቸው ሙላ 10 ዓመት ባልሞላ ጊዜ ውስጥ ቢያንስ የሆድ ጥያቄ ደህና ሰንብች ተባለች። ህዝብ ጠግቦ ማደር ጀምሯል። ነገር ግን የጠገበ ህዝብ ስራ ካልተፈጠረለት መጨረሻው እርስ በርስ ተፋላሚ ይሆናል። ልብ ያድርጉ፣ ጥጋብ ከእራብም ይከፋል። የታይዋን መንግስት ይህንን ጠንቅቆ ይረዳል። በ1960ዎቹ የመንግስት ፖሊሲ ተቀየረ። ግብርና የመኖራችን ሚስጥር ነውና አይነካም። ነገር ግን ለመብላት ከመኖር መውጣት ይኖርብናል። ስለዚህ በአቅምና ዕውቀታችን ልክ እየሰራን ለዓለም በርካሽም ቢሆን የምናቀርበው ምርት ሊኖረን ይገባል። ጎን ለጎን ጠንክረን ተምረን ከድንቁርና መላቀቅ፣ አዳዲስ ክህሎቶችን መቅሰም፣ መመራመር፣ መፍጠር ይኖርብናል። በጥናትና ምርምር የታገዘ ትምህርት በአንድ ድንጋይ ሁለት ወፍ ነው። ገንዘብም ሀያልነትም ያመጣል። ፖሊሲው ወረደ። ታይዋን ልብሶችን፣ አሻንጉሊቶችን፣
ጫማና ብስክሌቶችን እያመረተች በርካሽ ዋጋ ለዓለም ገበያ ታቀርባለች። ጅማሯን ከጎረቤት ሀገር አድርጋ በኋላም ከአሜሪካ እስከ አፍሪካ ገበያውን በአጭር ጊዜ ተቆጣጠረችው። በ1970ዎቹ መጨረሻ የታይዋን ምርቶች በተለይም የአልባሳቱ ዘርፍ ዓለምን የተቆጣጠረበት ዘመን ነበር። በወቅቱ ሱሪ፣ ጫማና ጃኬት በተመሳሳይ ከለር ሙሉ ኮምፕሌት መልበስ የዓለም ፋሽን ሆነ። አሁን ታይዋን በፍጥነት እየተለወጠች ነው። ወዲህ በኤክስፖርት ምርቶች ኢኮኖሚዋን ትደግፋለች፣ ወዲያ ደግሞ ህዝቦቿ ላይ ኢንቨስት አድርጋ በ20 ዓመታት ውስጥ ብቻ በሳይንስና ምርምር የበቁ ኢንጂነሮች፣ ሳይንቲስቶች፣ ኢንቨስተሮችን ፈጥራለች። ቀድሞ የነቃ ይበልጥ ይጠቀማል። ታይዋን ርካሽ ዋጋ ያላቸው ምርቶች በማምረት ብቻ ያሰበችበት የሀብት ደረጃ ላይ መድረስ እንደማትችል መንግስት ተረድቷል። ስለዚህ ጥቂቶች የገቡበትን የቴክኖሎጂ ዓለም እኛም ልንቀላቀል ይገባል አለ። በ1980ዎቹ የሳይንስና የምርምር ማዕከላት በየከተማው ተቋቋመ። የተማሩ ዜጎች እነዚህም ማዕከላት የመዝናኛ ቦታቸው አደረጉት። ብዙም ሳይቆይ የኤሰር፣ ኤሰስ፣ ፎክስኮን፣ ኤምኤስአይ እና የተለያዩ የታይዋን የቴክኖሎጂ ድርጅት ፈጣሪ ግለሰቦችና ቡድኖች ተገኙ። የኮምፒውተር አካላትን ከማምረት ተጀመረ። ከእስያ ሀገራት የመጀመሪያውን ሁሉም ሊኖረውና ሊጠቀም የሚችል ኮምፒውተር ተፈጠረ። በኋላም ዓለማችን ላይ ጥንቅቅ ያለን የጌሚንግ ላፕቶፕ እስከ መፍጠር ደረሱ። በ1990ዎቹ መንግስት ዲሞክራሲን አጸደቀ። ታይዋን ወቅቱን የጠበቀ ሁሉን ያካተተ ምርጫ በማድረግ ትሾም ትሽር ጀመር። ይህ ደግሞ ሀገሪቱ የተረጋጋች እንድትሆን አደረጋት። የተረጋጋች ሀገር መሆኗ የውጭ ባለሀብትና ድርጅቶች ያለምንም ፍርሃት በሀገሪቱ ኢንቨስት እንዲያደርጉ የልብ ልብ ሰጣቸው። በዛ ላይ ታሪክ ተቀይሯል። 99 ከመቶ የሀገሪቱ ህዝብ ጥንቅቅ አድርጎ ተምሯል። ያ ማለት በሀገር ውስጥም ከሀገር ውጭም ያሉ ድርጅቶች ታይዋን ውስጥ በሚያደርጉት ኢንቨስትመንት ክህሎት ያለው የሰው ኃይል አጣለው ብለው አይሳቀቁም። ከ2000 ጀምሮ አሁን እስካለንበት ጊዜ ድረስ ታይዋን የቺፕሶች ንጉስ እየተባለች ነው የምትጠራው። አንድ ድርጅቷ ብቻ የዓለማችንን ከ60 እስከ 90 ከመቶ ቺፕስ ያመርታል። ቺፕሶች የስልክ፣ ላፕቶፕ፣ ቲቪ፣ መኪና፣ ፕሌን፣ አርቲፊሻል ኢንተለጀንስን ጨምሮ በአጠቃላይ የኤሌክትሮኒክስ ዕቃዎች ማሰቢያ አእምሮዎች ልንላቸው እንችላለን። ያለነሱ አይፎንን፣ ሳምሰንግን ባልሆነ ነበር። ታይዋን ሀገር አለመሆኗ ብዙም አያስጨንቃትም ያልኖት ለዚህ ነው። የዓለም ሀገራት ሀገር ነሽ አላሏትም። በድብቅ ግን የያዘ ይዞን እንጂ ካንቺ በላይ ሀገር ማን ነው ወዳጃችን ሁኚ እያሉ ይለምኗታል። ቻይናም ይህንን ደረጃዋን ተረታ አንቺ የኔ ነሽ ሞቼ ይገኛለሁ ትላለች። አሜሪካ የታይዋንን ደህንነት አይኗን ለአፍታ እንኳን ሳታርገበግብ የምትከታተለው ጉዳይ ነው። ታይዋን ሪሌሽን አክት ይባላል። በፈረንጆቹ 1979 አሜሪካ ታይዋንን አለሁልሽ ስትል ያስጨበጠቻት ህግ ነው። በ1979 አሜሪካ ስትደግፋት ከነበረችው ታይዋን ይልቅ ለቻይና የሀገርነት ዕውቅና ሰጠች። ወዲያውኑ መስፈርት ያለችውን ህግ አወጣች። ታይዋን ሪሌሽን አክት ማለት እሱ ነው። በህጉ መሰረት አሜሪካ ከታይዋን ጋር ይፋዊ ያልሆነ ግንኙነት በአሜሪካ ኢንስቲትዩት ኢን ታይዋን በኩል ታደርጋለች። ነገርየው በኤምባሲ ስም ባይጠራም የኤምባሲ ስራ ይሰራል። አሜሪካ ለታይዋን ወታደራዊ ድጋፎችን ታደርጋለች። በዚህም ዓለማችን ላይ ከአሜሪካ በቢሊዮን ዶላር የሚቆጠር ድጋፍ ከሚያገኙ ሀገራት ታይዋን አንዷ ናት። የትኛውም ታይዋን ላይ የሚደረግን ወረራ አሜሪካ በሉዓላዊነቷ ላይ የመጣ ስጋት አድርጋ ነው የምትቆጥረው። ታይዋን የቴክኖሎጂ ሀገር ነች። 100% በሚባል ደረጃ እንደ አፕል፣ ቴስላ፣ ማይክሮሶፍት እና ጉግል ያሉ የአሜሪካ የቴክኖሎጂ ድርጅቶች ራሳቸውን እያዘመኑ በዓለም ገበያ ተወዳዳሪ ለመሆን የታይዋንን የቴክኖሎጂ ቅመም ያስፈልጋቸዋል። ታይዋን ብቻዋን የዓለማችንን 60 ከመቶ ሰሚኮንዳክተር 90 ከመቶ የተራቀቁ ቺፕሶችን ታመርታለች። የወታደራዊና የሕክምና ዘመናዊ መሳሪያዎች ሳይቀሩ አገልግሎት ለመስጠት የታይዋን እጅግ የተራቀቁ ቺፕሶች ያስፈልጓቸዋል። ታይዋን ከእስያ ሀገራት ቀድማ የተመሳሳይ ጾታ ጋብቻን ሕጋዊ ያደረገች ሀገር ናት። በፈረንጆቹ 2019 ይህንን ተግባር ሕጋዊ አድርጋ አጽድቃለች። ታይፔ የታይዋን ትልቋም ዋናዋም ከተማ ነች። ከ2.4 ሚሊዮን በላይ ሕዝብ ይኖርባታል። በፈጣን የባቡር መሰረተ ልማቷ በቴክኖሎጂና በሰማይ ጠቀስ ፎቆቿ ትታወቃለች። የሚመለከቱት ታይፔ 101 ይባላል። 508 ሜትር ከፍታና 101 ፍሎሮች ያሉት ሰማይ ጠቀስ ህንፃ ነው። ከ2004 እስከ 2010 ድረስ የዓለማችን ረጅሙ ህንፃ ነበር። በ2010 በዱባዩ ቡርጅ ከሊፋ
በተጨማሪ 320 ሜትሮች ተበልጦ የአንደኝነት ደረጃውን ተቀማ። እሱን ተከትለው ሌሎች 8 ፎቆችም እኛም እንበልጣለን አሉት። ዛሬ ላይ ህንፃው የዓለማችን 9ኛ ከእስያ ሀገራት ደግሞ 6ኛው ረጅሙ ህንፃ ነው። በቁመት ቢበለጥም ሁሉም የሌላቸው አንድ ለየት ያለ ማዕረግ አለው። ህንፃው በ2011 የሊድ ፕላቲኒየም ሰርተፊኬት ወይም ሊደርሺፕ ኢን ኢነርጂ ኤንድ ኤንቫይሮንመንታል ዲዛይን የሚል ሰርተፊኬት ተችሮታል። ይህ ማለት ህንፃው ሲገነባ የአካባቢ ብክለትና የኢነርጂ አጠቃቀሙ በተቻለ መጠን አነስተኛ እንዲሆን ተደርጎ ነው። ለምሳሌ ከዝናብ የሚገኝ ውሃ እንዲሁ መስታወቱን እያጠበ አይፈስም። ዝናቡን ሪሳይክል በማድረግ መልሶ ጥቅም ላይ ያውላል። ህንፃው በተገጠመለት ቴክኖሎጂ አማካኝነት በቂ ንጹህ አየር ወደ ውስጥ እያስገባ ማይፈለገውን በዘመናዊ መንገድ ያስወግዳል። የሚጠቀመው የኤሌክትሪክ ኃይል ፍጆታ ከሌሎች መሰል ህንፃዎች አንጻር በ30 ከመቶ ያንሳል። ይህ ሲባል ታዲያ ህንፃው ድምቀትና ዘመናዊነት ያንሰዋል ማለት አይደለም። ዓለማችን ላይ ፈጣን የሚባሉ ሊፍቶች ካላቸው ሰማይ ጠቀስ ህንፃዎች አንዱ ነው። የህንፃው ሊፍት በሰዓት ከ60 ኪሎ ሜትር በላይ ይስፈነጠራል። ይህ ማለት እርስዎ ከመሬት ተነስተው የህንፃው አናት ላይ ለመድረስ 37 ሰከንድ ብቻ ይፈጅቦታል። በህንፃው ውስጥ ዓለማችን ላይ ውድና ቅንጡ የሚባሉ ብራንድ ሱቆች በመስተንግዶና በሚያቀርቡት ምግብ ጣዕም የተመሰከረላቸውን ካፌና ሬስቶራንቶች ያገኛሉ። የሚመለከቱት 660 ቶን የሚመዝን የብረት ኳስ ህንፃው በመሬት መንቀጥቀጥና በአውሎ ንፋስ ወቅት ተረጋግቶ እንዲቆም የሚያደርገው አካል ነው። ይህንን ቦታ ለጎብኚዎች ክፍት በማድረግ ህንፃው የዓለማችን የመጀመሪያው ህንፃ ነው። ከዚህ ወጥተን ሽርሽራችንን ጀምረናል። እንደ ጥይት የሚፈጥኑትን የታይዋን ባቡሮች ከመሳፈራችን በፊት የከተሞቿን ዘመናዊነት ከማየታችን በፊት ዓለምን ባስገረመው ካፌ ገብተን ጣፋጮችን እንቅመስ። ሞደርን ቶይሌት ካፌ ይባላል። ግራ ቢያጋባም እኛ ግን አልተሳሳትንም። የካፌው ስም ነው። ዘመናዊ ሽንት ቤት ካፌ ተብሎ ነው የሚጠራው። አማርኛ እንዳበጁሽ ማለት ይሄኔ ነው። ጣፋጭ እንብላ ብለን መጨረሻችን እዚህ ሆኗል። ምግብና ሽንት ቤት ማይነጣጠሉ ቢሆኑም ቢያንስ ስንበላ የዛኛውን ስም መስማት ግን አንፈልግም። የሆነው ሆኖ ስሙን ረስተን ጉዳቸውን ለማየት እንግባ። ውስጡ ከስሙም ይከፋል። ግድግዳው ላይ የሚያዩት ምስል፣ የተመጋቢ መቀመጫው፣ የመታጠቢያ ቦታው ይህንን ይመስላል። ጉድ እንይ ብለን የለ ጉድ ልናይ ነው። አስተናጋጇ የምግብ ዝርዝር የያዘ ሜኑ ይዛ መጣለች። የሜኑውን ቅርጽ ይመልከቱት። ከምግብ ዝርዝሩ መሃል የምንፈልገውን መርጠናል። የመረጥነውን የምግብ ስም ባይሰሙት ነው የሚሻለው። በደፈናው ያው የሽንት ቤት ቃል ነው። ከደቂቃዎች በኋላ ምግባችን ደርሷል። ዋናው ምግብ የሽንት ቤት መቀመጫ በሚመስል ዕቃ ይመጣል። ይህ በዶሮ ስጋ የተሰራ ጣፋጭ ምግብ ነው። ይሄ ደግሞ ለስሙ ምን የመሰለ ጣፋጭ ቸኮሌት ነበር። ከማይመጥነው ተመሳስሎ አስጠላ እንጂ። ማባያዎቹና ሩዙ በፖፖ ነው የሚቀርበው። ምን ቢጣፍጥ ሲያዩት ያላማረ ሲበሉት ያቀራል ነው ነገሩ። እኔ ይቅርብኝ፣ እርሶ ግን ከፍለንበታልና እሺ ካሉት መሞከር ይችላሉ። ዋንግዚዌይ ይባላል። የዚህ ካፌ ባለቤት ነው። ዋንግዚዌይ የአይስክሬም ሽያጭ ንግድን የጀመረው በፈረንጆቹ 2004 ነበር። በወቅቱ በነበረችው ትንሽዬ ሱቅ የተለመዱ አይስክሬሞችን እየሰራ ለገበያ ያቀርባል። ገበያ ግን አልነበረውም። ከዕለታት በአንዱ ቀን ታዲያ አቶ ዋንግ ለምን ከተለመዱ ወጣ ያለ ቅርጽ ያላቸው አይስክሬሞችን አላመርትም አለ። እንደ ቀልድም ሰዎችን ያስገርማል ያላቸውን የእነዚህን አይነት አይስክሬሞች መስራት ጀመረ። ብዙም ሳይቆይ የአካባቢው ሰው ይገረምበትም ይወደውም ጀመር። በአጭር ጊዜ ውስጥ ዝናው በሙሉ ሀገሪቱ ተሰማ። እንደ ቀልድ የጀመረው ሐሳብ ዛሬ ላይ ቱሪስቶች ወደ ታይዋን ሲመጡ ቅድሚያ የሚጎበኙት ካፌ ለመሆን በቃ። ካፌው ምንም እንኳን ይህንን ይምሰል እንጂ ጽዳትና ደረጃውን የጠበቀ ምግቦቹም በጥንቃቄ የሚሰሩ ናቸው። ታይዋን ዓለማችን ላይ እጅግ ፈጣን ኢንተርኔት ካላቸው ሀገራት አንዷ ናት። ከባቡር ፍጥነቷ ግን አይበልጥም። የታይዋን ሃይ ስፒድ ሬል ወይም HSR ይባላል። በሰዓት 300 ኪሎ ሜትር የሚምዘገዘግ በምቾት ፍጥነትና ንጽህናው ከዓለማችን ከቀዳሚዎች የሚመደብ የባቡር መስመር ነው። በዛ ላይ ቀጠሮ አክባሪ። በተደረገ ጥናት መሰረት ባቡሩ 99 ከመቶ ባለው ሰዓት ቦታው ላይ ይገኛል። ይህም ባቡር ተሳፍረው ታይዋንን ከአንዱ ጫፍ ወደ ሌላ ጫፍ ቢጓዙ 90 ደቂቃ ብቻ ነው የሚፈጅቡት። ያንኑ መንገድ በመኪና ቢጀምሩት
በትንሹ ከ5 ሰዓት በላይ ይፈጃል። በዚህ ምክንያት ዜጎች የሥራ ቦታቸውን በአንዱ ከተማ መኖሪያቸውን ደግሞ በሌላ ከተማ አድርገው ጠዋት ማታ እየተመላለሱ ያለምንም ጭንቀት ይሰራሉ። ምቾቱን ነግረኖታል። ምን ያህል ምቹ ካሉኝ በብርጭቆ ሞልቶ ያስቀመጡት ውሃ አንዲት ጠብታ ሳይጎድል መዳረሻዎት ላይ ይደርሳሉ። በዛ ላይ እጅግ የተራቀቀ ዘመናዊ ቴክኖሎጂም ተካቶለታል። ከነዚህ ቴክኖሎጂዎች አንዱ በተደጋጋሚ ከፍተኛ መጠን ያለው የመሬት መንቀጥቀጥ በሚያጋጥማት ታይዋን የባቡር መስመሩ በተገጠመለት ሴንሰር አማካኝነት ይህ አደጋ መኖሩን ካወቀ የይወቁልኝ መልእክት መላክ በራሱ ባቡሩ እንዲቆም ማድረግ ይችላል። ቱሪስት ከሆኑ በሚቆዩበት ቀን ልክ የትኬት ፓኬጅ ገዝተው ያለምንም ገደብ መጠቀም ይችላሉ። ታይፔ ውስጥ በሚኖሩት ቆይታ ግን የከተማዋን ሜትሮ መጠቀም ይሻሎታል። ከኤርፖርት ወደ ተለያዩ ከተሞችና የቱሪስት መዳረሻዎች ከኤችኤስአር ባነሰ ፍጥነት ያጓጉዙታል። ጽዳትና ደህንነቱ የሚያሳስቡት ጉዳይ አይሆንም። ምናልባት ተጠቃሚ በሚበዛባቸው ሰዓታት ከ2 እስከ 4 ደቂቃዎች ቢያረፍድ ነው። ይልቁንስ አንድ የማይደራደርበት ሕግ አለ። ማንኛውም በዚህ ባቡር የሚጠቀም ተሳፋሪ በባቡር ስቴሽኑም ሆነ በባቡሩ ውስጥ መብላት፣ መጠጣትና ማጨስ በጥብቅ የተከለከለ ነው። ምክንያቱም የባቡሩን ጽዳት ማቆሸሽ ይሆናል። ይህን ሕግ ጥሰው ቢገኙ $230 ወይም ከ33000 ብር በላይ ይቀጣሉ። ባስ፣ ታክሲ፣ የራይድ አገልግሎት፣ ሳይክልና የአውሮፕላን ጉዞ ሌሎች የትራንስፖርት አማራጮች ናቸው። በታይዋን ዙሪያ ወደሚገኙ ትንንሽ ደሴቶች ለማቅናት ጀልባዎችን መጠቀም ይችላሉ። ታይዋን አራቱ የእስያ ነብሮች ከሚባሉ ሀገራት አንዷ ናት። ሆንግ ኮንግ፣ ሲንጋፖር፣ ደቡብ ኮሪያ እና ታይዋን አራቱ የእስያ ነብሮች እየተባሉ ይጠራሉ። እያመረቱ ለውጭ ገበያ የሚያቀርቡት ምርት ሰፊ ግዛትና ከፍተኛ የሕዝብ ቁጥር ካላቸው ሀገራት በላይ በመሆኑ የተሰጣቸው ስም ነው። የታይዋን ኢኮኖሚ በዋነኝነት ኤክስፖርት ላይ መሰረት ያደረገ ነው። ኤሌክትሮኒክስ፣ ሰሚኮንዳክተር፣ ላፕቶፕና ኮምፒውተር፣ ማሽነሪና መለዋወጫዎች፣ ኬሚካልና ፕላስቲክ፣ ጨርቃጨርቅና አልባሳትን ለውጭ ገበያ ታቀርባለች። ታይዋን የዓለማችን 16ኛዋ ኤክስፖርት አድራጊ ሀገር ናት። ምርቶቿ በቻይናና አሜሪካ ሳይቀር ከፍተኛ ተፈላጊ ናቸው። አገልግሎትና ፋይናንስ ይከተላል። ታይፔ በምስራቅ ኤስያ የፋይናንስ ማዕከል ናት። በሕክምናም ቢሆን ታይዋን የተመሰከረላት ሀገር ነች። በተለይም ቀልጣፋ አገልግሎት፣ ጥራቱን በጠበቀ የሕክምና ደረጃና ተመጣጣኝ ክፍያን በማስከፈል ትታወቃለች። ትምህርት በታይዋን የህይወት አንዱ አካል ነው። መማር መመራመር ህይወቷን የቀየረው ታይዋን ለትምህርት የምትሰጠው ቦታ ከፍ ያለ ነው። ሕክምና ለሀገሪቱ ዜጎችና በሀገሪቱ የመኖር ህጋዊ ፍቃድ ላላቸው የውጭ ዜጎች የታይዋን መንግስት ከፍተኛ የሆነ ድጎማ ስለሚያደርግ እንደ አሜሪካ ካሉ ሌሎች አያል ሀገራት አንጻር ሲታይ እጅግ ያነሰ ነው። አቅም ላነሳቸው ወላጅና ቤተሰቦች የቤተሰብ እርዳታ፣ የቤት ክራይ ድጎማና ነፃ ቤት ማግኘት ይችላሉ። ይሁንና የታይዋን ኢኮኖሚ የተለያዩ ቻሌንጆችም አልጠፉትም። በውጭ ንግድ ወይም ኤክስፖርት ላይ ጥገኛ መሆኗ፣ ልጅ መውለድ የማይፈልግ ዜጋ፣ ከሁሉ በላይ ግን ከቻይና ጋር የገባችው ውዝግብ ትልቅ ስጋት ሆኖባታል። ታይዋን ዓለማችን ላይ የተተኪ ትውልድ ማነስ እጅጉን ከሚያስጨንቃቸው ሀገራት አንዷ ናት። ታይዋን ከ23 ሚሊዮን በላይ ዜጎች አሏት። ከ15 እስከ 64 ዓመት የዕድሜ ክልል ውስጥ ያሉት ይበዛሉ። 70 ከመቶ የሀገሪቱን ዜጎች ይወክላሉ። ችግሩ ያለው ግን እዚህ አይደለም። ከ65 ዓመት በላይ የሆነው የሀገሪቱ ዜጎች ከጠቅላላው የህዝብ ቁጥር ከ20 ከመቶም ያልፋሉ። ከ0 እስከ 14 ዓመት ዕድሜ ያላቸው ደግሞ ከ12 እና ከ13 ከመቶ አይበልጡም። ይህ ማለት የሚያረጀው እየበዛ ተተኪ ትውልድ እያነሰ ነው ማለት ነው። ይህ ለታይዋን ትልቁ ስጋት ነው። የዛሬ ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።